ለዚህ ቦታ ተፈጥሮ ያለ ስስት የቸረችው በአይነት ሰድራ ነው። መስፋላ ቦታ ነበረ። ቦታው ተጀምሮ የሚቀር ነበር የመሰለን። እስታካርጉ እኮ ነበር። እስከዛሬ የት ነበርን? ይህ ሀብት እኛ ጋር ነበር ወይ? ታሪክ፣ ውበት፣ ራዕይና ተፈጥሮ አንድም ቀን በምንም ምክንያት ይሄ ፕሮጀክት አልተቋረጠም። እሳቸው በሐሳብ አመንጭነት እኛ ደግሞ ያንን ሐሳብ በተግባር እውን በማድረግ ሌሎችን አስተባብሮ ወደ መሬት ወረደ ማለት ነው። ይህ የአንድ ሪዞርት ግንባታ ብቻ አይደለም። እንደገና ፈጠረው፣ እንደገና ወለደው። ዝም ብሎ ህንጻ የመገንባት ጉዳይ ምናምን አይደለም። ከደጋጉ ህዝባችን ጋር ይተዋወቃል፣ ከታሪኩ ይቋደሳል። ያሳየን ማን ነው? ገበታ ለትውልድ